ሰላም ሰላም የብሬቱ ቤተሰቦች እንዴት ናችሁ? ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። ይሄንን ቪዲዮ አይተን እንመለስ። አንድ ወዳጄ እንደዚህ አለኝ። በቃ እንደው በእናትህ መረረኝ። ምን ነው? አይ ቤተክርስቲያን ውስጥ እንደው አጠምቃለሁና እንደው የማስለፍለፊያው ስለሌለኝ ብዙ ሰዎችንም አልያዝኩም። በቃ ይሄን ማስለፍለፊያውን ባገኘሁትና ቶሎ መኪናን በገዛው ቤትም በገዛው እዚያ ወደ አሜሪካ እንደሰማችሁት ነው እንግዲህ ወንድማችን ማስለፍለፊያ እንዳለ የሚያጠምቁ አባቶችን ማስለፍለፋ ተጠቅሞ እንደሚያጠምቁ ነበር የሚያወራውና ይሄ ወንድማችን ያው ስህተት ነው። ሰው የመሰለውን ሊያወራ ይችላል፣ ግን ገብቶት ተረድቶ ቢያወራ መልካም ነው። ምክንያቱም ምን አይነት ማስለፍለፋ ቢጠቀሙ ነው ቅዱሳን ስዕል ፊት ቆሞ እነዛ አባቶችን መናገር የሚችሉ? እንዴት ቢደፍር ነው እንደሚል ማለት አሁን እነዛ አይነት አባቶችን ልጠቅስ እችላለሁ። አባ ሳሙኤል አዳማ ናዝሬት ቆቃ ሚካኤል፣ መምህር ግርማና ቀሲስ ሄኖክ አሉ። እነዚህ አባቶች እኛም በእነሱ ምክንያት ወደ ህይወታችንን ያገኘነው ወደ ቤተክርስቲያን የሚገባ ነው በእነሱ ምክንያት ነው። መምህር ተስፋዬ በዚህ አጋጣሚ ሳላመሰግን አላልፍም። በእነሱ ምክንያት ነው እኛም ሰው ሆነን የቆምነው። አንተ እንዴት ነው ማስለፍለፊያ ተጠቅመው ነው እነዚህ አባቶች ለመናገር የቻልኩ? ማስረጃ ሳለ ወይ? ለምንስ ያላየነውን ነገር የወንድምን ጉድፍ ለምን ትመለከታለህ? አንተ አይን ውስጥ ያለው ምሰሶ የሚያክልን አታወጣም ወይ? ያኔ አጥርተህ በደንብ ታያለህ ይላል መጽሐፍ ቅዱስ። እና እንደዚህ በመሰለንና ደስ ባለን ባናወራ መልካም ነው ብዬ አስባለሁ። በዚህ አጋጣሚ ደግሞ አንድ መምህር ተስፋዬ የተናገረው ነገር አለ። እስቲ እሱን አዳምጠን እንመለስ። በሰው ላይ መተት አድራጊዎች ነበሩ። በሰው ላይ መተት የሚያደርጉ ናቸው መምህር ግርማን የማይወዱት ማለት ነው። ያው ቪዲዮውን እንደሰማችሁት ነው እንግዲህ መምህር ተስፋዬ ደግሞ እንደዚህ ነው የሚለው። ማለት መምህር ግርማን መጥላት የሚችሉ ሰው ላይ መተት የሚያደርግ ሰው ነው። በቃ እነዚህ አባቶችን እንደዚህ የሚያጠምቁትን አባቶችን መጥላት የሚችል ሰው ላይ መተትን የሚልኩ ሰዎች ናቸው። ተቃዋሚ ቁጥር አንድ ተቃዋሚ እነሱ ናቸው። እነዚህ ሰዎች ምን አደረጉ? ጾሙ፣ ጸልዩ፣ ስገዱ፣ ስጋ ወደሙን ተቀበሉ ከማለት ውጭ እስቲ በነዛ አባቶች የተበላሹ ትውልድ እስቲ አለ? የለም እኮ። ቀን ከሌሊት ደከመን ሰለቸን ሳይሉ ለእኛ ህይወት ብሎ እኛ ወደ ቤቱ እንድንመለስ ወደ እግዚአብሔር ቤት እንድንመለስ የሚተጉ አባቶችን በእንደዚህ አይነት መልኩ ማስለፍለፊያ ተጠቅሞ ነው ብሎ መናገር ተገቢ ነው ወይ? ወንድሜ በዚህ አጋጣሚ ንስሐ ገብተህ ብትመለስ መልካም ነው ብዬ እላለሁ። ብዙዎቻችን እንደዚህ ነን። የሆነ ጊዜ ላይ ተቃዋሚ ሆነን ቁጭ እንላለን። እኛው ራሳችን ይመስለናል፣ ማለት የራሳችን ጸባይ ይመስለናል። የራሳችን ጸባይ ግን አይደለም። አጋንንት የራስህ ጸባይ ነው፣ ይሄ ነገር እኮ ጸባይ ነው፣ እንደዚህ ነን ብሎ የውሸት እንትን ስለሚነግረን በዛ መንገድ ሄደን ብዙዎቻችንን ጠፍተናል ከቤቱ። ሁሉም ሰው እኛ መተት ሰው ላይ መተት ስለምናደርግ ሰው ላይ መተት ስለምንልክ ሁሉም ሰው እንደዛ ነው ይመስላል። እነዚህ እንደሚያደርጉ ካወቅ መረጃ እስቲ ወንድሜ፣ በዛ አጋጣሚ መረጃ አሳየን። ማስለፍለፊያ ተጠቅመው የሚሰሩ አባቶችን የምታውቅ ከሆነ የት ማስለፍለፋ የት እንዳሰሩ አንተስ በምን ምክንያት ነው ሄደ ልታየው የቻልከው? ለምንስ የማይሆን ነገር አንድ ሰው ላይ ብድግ ብለን ለምን የማይሆን ነገር እንለጥፋለን? ከእንደዚህ አይነት ድርጊት ተቆጠቡ እላችኋለሁ። ስለዚህ በዚህ አጋጣሚ ወንድሜ ነጋሽም ምንም ሳትረዳ አንድ ነገር ሳይገባ አንስተህ በቃ እውነቱ ይሄ ነው ብለህ በሱ ቪዲዮ ሰርተሃልና ሁለታችሁም ንስሐ ግቡ። የእውነት ደፍራችሁ በድፍረት እነሱ ላይ ስለተናገራችሁ እግዚአብሔር እንዳይቆጣችሁ። ስለዚህ ንስሐ ግቡ እላችኋለሁ። ይህ ቪዲዮ ከተመቻችሁ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች አዳርሱልኝ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ